ቤተክርስቲያን ሲሄድ መቼም ቢሆን ዓመት እስከ ዓመት ቤተክርስቲያን ሲሄድ ሰው መልበስ ያለበት የታጠበ ልብስ ነው። ንጹህ ልብስ ሲባል አዲስ ልብስ ማለት አይደለም፣ የታጠበ ልብስ መሆን አለበት። ሲጀመር ለቤተክርስቲያን የሚሆን ልብስና ለቤት የሚሆን ልብስ መለየት ነው ያለበት። ተኝቶ ባደሩበት ልብስም ቤተክርስቲያን አይኬድም። ተለብሶ ባደረ ልብስ ቤተክርስቲያን አይኬድም። ሁለት ልብስ ሰው የመጨረሻ ድሃ ቢሆን ሁለት ልብስ ይኑረው ይላሉ አባቶቻችን። አንዱ ለቤተ እግዚአብሔር፣ አንዱ ለሥራ ለኑሮ ማለት ነው። በንጹህ ቅዳሴ ጊዜ ተጠንቅቀህ ቁም ብለዋል ሰለስቱ ምዕት በሃይማኖተ አበው ምዕራፍ 20 ላይ። ንጹህ ቅዳሴ ያለው ፈጣሪ እንጂ ፍጡር አይመሰገንበትምና፣ ስለዚህ ምስጋናው ንጹህ እንደሆነ ልብስም ንጹህ መሆን አለበትና ተዘጋጅቶ ሰውነቱን ታጥቦ ማደር። የሚያስቀድስ ሰው ሁሉ ብንቆርብም ባንቆርብም የምናስቀድስ ከሆነ ልብሳችን አጥበን ሰውነታችን ታጥበን ለኛ የሚከብደን ነገር ለእግዚአብሔር ይዘነው አንሄድም። ለማንኛውም ነገር ቢሆን የሚሻለው ነጭ ቢሆን ነው። ግን አሁን እንግዲህ ዝጉርጉር ቀይ ምን ተብሎ ሲቀደስ ደግሞ ነጭ ነው ተብሎ ተምረናል። በቃ ቅዳሴው ከስሯል እንዳትሉ ማለት ነው። እሱም በራሱ ይተረጎማል። ያገኘነውን እያደረግን እንቀጥላለን። ነጭ ቢሆን ግን የተሻለ ነው። ቅዳሴ ውስጥ የሚናገር ሰውና የሚስቅ ሰው የሚያሳዝነው ክርስቶስን ነው፣ ሌላ አይደለም። ስርዓት ማቋረጥ ምናምን አይደለም፣ ክርስቶስን ማሳዘን ነው። ቤተክርስቲያን ውስጥ አይወራም፣ አይሟገትም፣ ሙግት የለም፣ የሙግት ቀጠሮም አይቀጠርም፣ ፈጽሞ ነውር ነው። ቤተክርስቲያን የጸሎት ቤት ብቻ ናት። ወደ ቀኝና ወደ ግራ ስታይ ምን ታደርጋለህ ነው? ትፈርዳለህ። አሁን ገሌ ቆጭ መባያው ጊዜ ነው ቁሞ ያስቀድስም ትብለህ ትፈርዳለህ። ወደ ቀኝም ወደ ግራ ማለት በቃ ወደዚህ ብቻ ነው። ዲያቆኑ ወደ ሰሜን ተመልከቱ፣ ወደ ደቡብ ተመልከቱ፣ ወደ ምዕራብ ተመልከቱ አላለንም። ወደ የት ተመልከቱ ነው ያለ? ወደ ምስራቅ ተመልከቱ ነው። በቃ ወደ መቅደስ ተመልከት ነው ያለው እንጂ ወደ ሰሜን፣ ወደ ደቡብ፣ ወደ ምናምን አላለም፣ ወደ ምዕራብ አላለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ የምናየው ደግሞ እኛ ስናስቀድስ እንዴት እንቁም የሚል ነው። ደግሞ ዛሬ የምናየው እንግዲህ የቅዳሴን ምንነት አወቅን። በቅዳሴ ጊዜ ቤተክርስቲያንን ድርሻ አወቅን። በቅዳሴ ጊዜ ካህኑ ምን ማለት እንደሆነ አወቅን። አሁን እንግዲህ የሚቀረው አስቀዳሽ ነው። ቅዳሴውን ካወቅነው ቤተክርስቲያንን ካወቅናት የካህኑን ምንነት ካወቅን የምንቀረው እኛ ነን። እንግዲህ አስቀዳሾች ነን ማለት። ስለዚህ እንዴት ነው የምናስቀድሰው የሚለውን እንማማራለን ማለት ነው። ከአስቀዳሾች ምን ይጠበቃል የሚለውን ነው የምንነጋገረው። የመጀመሪያው የሚያስቀድስ ሰው ማድረግ ያለበት የመጀመሪያው ልብስን አጥቦ ሰውነትን ታጥቦ መሄድ ይገባል። ይሄ የሚቆርብም የማይቆርብም ሰው ነው። የሚቆርብም የማይቆርብም ሰው ቢሆን ቤተክርስቲያን ሲሄድ ሁል ጊዜ ንጹህ ልብስ ነው መልበስ ያለበት። ቤተክርስቲያን ሲሄድ መቼም ቢሆን ዓመት እስከ ዓመት ቤተክርስቲያን ሲሄድ ሰው መልበስ ያለበት የታጠበ ልብስ ነው። ንጹህ ልብስ ሲባል አዲስ ልብስ ማለት አይደለም፣ የታጠበ ልብስ መሆን አለበት። ሲጀመር ለቤተ ክርስቲያን የሚሆን ልብስና ለቤት የሚሆን ልብስ መለየት ነው ያለበት። ተኝቶ ባደሩበት ልብስም ቤተ ክርስቲያን አይኬድም። ተለብሶ ባደረ ልብስ ቤተ ክርስቲያን አይኬድም። ሁለት ልብስ ሰው የመጨረሻ ድሃ ቢሆን ሁለት ልብስ ይኑረው ይላሉ አባቶቻችን። አንዱ ለቤተ እግዚአብሔር፣ አንዱ ለሥራ ለኑሮ ማለት ነው። ስለዚህ ንጹህ ልብስ መልበስ የመጀመሪያው ነው። ምክንያቱም ባለፈው ምን ብለን ነበረ? ቤተ ክርስቲያን ሰርግ ናት ብለን አይደል? ቤተ ክርስቲያን ለምን ይቀደሳል ብለን ጠይቀን የመለስነው መልስ ቤተ ክርስቲያን የሰርግ ቤት ስለሆነች፣ ቅዳሴ ደግሞ የሰርግ ድግስ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ጀምሮ እንደተናገርን ሥርዓተ ቅዳሴውም የሚያዘው ትመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ ብሎ መንግስተ ሰማያት
ለልጁ ሰርግ ያደረገ ንጉሥን ትመስላለች እና ያለን ጌታ ያቺ የሰርግ ቤት ደግሞ ቤተክርስቲያን ናት ብሎ ሥርዓተ ቅዳሴ ይነግረናል። የሰርጉ ድግስ ደግሞ ቅዳሴውና ሥጋው ደሙ ስለሆነ ለሰርጉ ልብስ የሚገባ ልብስ መልበስ ይገባል ማለት ንጹህ ልብስ ከልብስ ይጀመራል ነው። ከልብስ ይጀመራል ሰውነትን መታጠብ። በነገራችሁ ላይ እንዳልኳችሁ ለመቁረብ የምንዘጋጀውን ያህል ለቅዳሴው እናዘጋጃለን። ምንድነው እግዚአብሔር ሥጋው ደሙ ክቡር እንደሆነ የእግዚአብሔር ስም ክቡር ነው። ስለዚህ የእግዚአብሔር ስም የሚጠራበት አይደል ቅዳሴ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲባል ካህኑ እጁን ዘርግቶ ምዕመናን ቀጥ ብለው በፍርሃት የሚናገሩበት ምክንያት ለምንድን ነው? የእግዚአብሔር ስሙ ክቡር ነው። ለእግዚአብሔር ሥጋና ደም ብቻ ሳይሆን ለእግዚአብሔር ልብስም ለእግዚአብሔር ስምም ዝግጅት ያስፈልገዋል ማለት ነው። ለእግዚአብሔር ስም ራሱ እና ቅዳሴው የቁርባን ያህል ጥንቃቄ ይደረግለታል። ቅዳሴውን ለመስማት ራሱ የቁርባን ያህል ጥንቃቄ ይደረጋል። እግዚአብሔር ሥጋው ደሙን አክብረን ምስጋናውን የምንነቀው አይደለም። ምስጋናው ክቡር ነው። የእግዚአብሔር ምስጋናው ክቡር ስለሆነ ቅዳሴ ንጹህ አይደል ያለው። ወቁም በጊዜ ቅዳሴ ንጹህ፣ በንጹህ ቅዳሴ ጊዜ ተጠንቅቀህ ቁም ብለዋል ሰለስቱ ምዕት በሃይማኖተ አበው ምዕራፍ 20 ንጹህ ቅዳሴ ያለው ፈጣሪ እንጂ ፍጡር አይመሰገንበትምና፣ ስለዚህ ምስጋናው ንጹህ እንደሆነ ልብስም ንጹህ መሆን አለበትና ተዘጋጅቶ ሰውነቱን ታጥቦ ማደር የሚያስቀድስ ሰው ሁሉ ብንቆርብም ባንቆርብም የምናስቀድስ ከሆነ ልብሳችን አጥበን ሰውነታችን ታጥበን ለኛ የሚከብደንን ነገር ለእግዚአብሔር ይዘነው አንሄድም። ለማንኛውም ነገር ለሰው ለእግዚአብሔር ለኛ የሚከብደንን ነገር ለኛ የምንጠላውን ሰውነት ወደ እግዚአብሔር አንወስደውም። ለኛ የምንጠላውን ልብስ ለእግዚአብሔር ለብሰነው አንሄድም። የልብሱ አይነት አይደለም። የልብሱ አይነት ሐር መሆኑ ነጭ መሆኑ ጥቁር መሆኑ ታጥቦ መታጠቡ ነው እንጂ ሰው ያገኘውን ነው የሚለብሰው ማለት ታጥቦ መልበስ ይገባል። ሁለተኛው ወደ ቤተ ክርስቲያን ስንሄድ ንጹህ ልብስ መልበስ ምንድነው? እግዚአብሔር ንጹህ ነው ማለት ነው። ምስክርነቱ እግዚአብሔር ንጹህ ነው። ቢሆን በቅዳሴ ጊዜ ነጭ ነው መሆን ያለበት ልብስ ቢሆን ነው። ከጣጣ እንግዲህ ያገኘነው እንለብሳለን። ቅዳሴ ሲጀመር የመቀደሻ ልብስ ራሱ ነጭ ነው መሆን ያለበት። የሚዝጎረጎረውም እንደዚያ ነው እና ግን ነጭ ነው መሆን ያለበት። ባጭሩ ሕጉን እንያዘው። ከዛ ቀስ እያልን ነው ማለት በቅዳሴ ጊዜ የሚለበስ ነጭ ነው። ምክንያቱሳ ቤተክርስቲያን የምትወክለው የትንሣኤውን መቃብር ነው። የትንሣኤውን መቃብር ነው። በትንሣኤው መቃብር ጊዜ መላእክት ምንድን መስለው ነው የታዩት? ነጫጭ ለብሰው ነው የታዩት። ስለዚህ ቤተክርስቲያን የትንሣኤው ምስክር ናት። የትንሣኤ ቤቱ ናት። ሁልጊዜ ቅዳሴ የሚደገመው በቀደስን ቁጥር ዓርብና እሑድን ነው እየደገምን የምንሄደው። ልደቱን በቤተልሔም፣ ስቅለቱን በቤተ መቅደስ፣ ትንሣኤውን ቅዱስ ሥጋውን ክቡር ደሙን እንዲህ አድርጎ እግዚኦ መሐረነ በማለት እርገቱን ካህኑ ባርኮ ዙሮ ወደ ቤተ መቅደስ በመግባት ስለምንሰብክበት የትንሣኤው ቤተ ክርስቲያን የንጹሃን ቤተ ክርስቲያን ስለሆነች ነጭ ነው የምንለብሰውና እግዚአብሔር ንጹህ ነው፣ የትንሣኤያችን ቤት ናት ቤተ ክርስቲያን ለማለት ነጫጭ ለብሰን ማስቀደስ አለብን። የመቀደሻ ልብስም ነጭ ነው መሆን ያለበት። ወርቀ ዘቦ ግምጃ ካህናት ለአክብሮተ ሥጋው ደግሞ እንዲለብሱ የሚለውንም ሳንረሳው ማለት ነው። ወርቀ ዘቦ ግምጃ የሚለበሰው የወርቅ ይሄ ቦግ የሚለው የሚሆነው እንደው ክርስቶስ በወርቅ ደሙ ዋጅቶናል፣ ንጹህ ነው እንዲህ ለማለት ይተረጉማል እንጂ ቢሆን የሚሻለው ነጭ ቢሆን ነው። ግን አሁን እንግዲህ ዝጉርጉር ቀይ ተብሎ ሲቀደስ ደግሞ ነጭ ነው ተብሎ ተምረናል። በቃ ቅዳሴው ከስሯል እንዳትሉ ማለት ነው። እሱም በራሱ ይተረጎማል። ያገኘነውን እያደረግን እንቀጥላለን። ነጭ ቢሆን ግን የተሻለ ነው። እኛም ካገኘን ቢቻል ነጭ ለብሰን ብናስቀድስ በጣም መልካም ነው። ምክንያቱም ቤተ ክርስቲያን ትንሣኤውን ነው የምትወክል ብያቸዋለሁ። ይሄ በትንሣኤው ከጉድጓዱ አጠገብ ማን የነበሩ? ጴጥሮስና ዮሐንስ፣ ዮሴፍና ኒቆዲሞስ፣ ሁለቱ መላእክት እና ሽቱ የያዙ ሴቶች ነበሩ አይደለም? እነዚህ ነበሩ ከጌታ መቃብር አጠገብ የነበሩት። ጴጥሮስና ዮሐንስ ሊቀ ጳጳስን ነው የሚወክሉት። ዮሴፍና ኒቆዲሞስ የገባሬ ሰናይ ቄስና የንፍቅ ቄስ ምሳሌዎች ናቸው። አባ ጊዮርጊስ መጽሐፈ ምስጢር ላይ እንደተረጎሙ የገባሬ ሰናይ ቄስና የንፍቅ ቄስ ምሳሌ
ማለት ገባሬ ሰናይ ቄስ ማለት አሃዱ የሚለው የሚያሳልመን ነው ወጥቶ ማለት ነው። ኋላ ቅዳሴ በኋላ እሱ ገባሬ ሰናይ ቄስ ይባላል። የሚወክሉት እሱን ነው። ሁለቱ መላእክት ገባሬ ሰናይ ዲያቆንና ንፍቅ ዲያቆንን ነው የሚወክሉት። እነዚህ ናቸው። ስለዚህ ቅዳሴ እንደገቡ ክርስቶስ አምላክነ ዘበአማን እተ በየማነከ ወባረክ በዴከ ወቀድስ በኃይልከ ዝንቱ ውስጥ ይኩን ለስርየተ ኃጢአተ ሕዝብከ ሲል ገባሬ ሰናይ ቄሱ ምን ይላል? ንፍቁ ቄስ ተቀብሎ ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙከ ዮሴፍ ወኒቆዲሞስ ወሰመርኮ ሎሙ ከማሁ ስመር ለነ ይላል። እንዲህ የሚለው ንፍቅ ቄሱ ነው። ሊቀ ካህናታችን ኢየሱስ ክርስቶስ ወይ በከመ ገነዙከ ዮሴፍ ወኒቆዲሞስ ወሰመርከ ሎሙ ዮሴፍና ኒቆዲሞስ ሲገንዙ ደስ ብሎ እንደተቀበልከላቸው የእኛንም ቅዳሴ ወደህ ተቀበልልን ብሎ ራሱን በዮሴፍና በኒቆዲሞስ መስሎ ሁለቱን ይናገራል ማለት ነው። ስለዚህ ምንድነው? በአምሳለ መቃብር ዘነበርከ ውስቴቱ ሰሉሰ ዕለታተ ወሰሉሰ ለያሌ ወረስዮን አምሳለ ደዊሆሙ ለዮሴፍ ወኒቆዲሞስ ይላል። ደግሞ ንፍቅ ቄሱ ደግሞ ህብስቱን በማይፈድ እየጠቀለለ 3 መዓልት 3 ሌሊት በከርሰ መቃብር እንዳደርክ በዚያ እንድታድር የዮሴፍና ኒቆዲሞስ እንደገነዙ የኔንም እጆች እንደ ዮሴፍና እንደ ኒቆዲሞስ እጆች አድርጋቸው ይላል። የሚቀድሰው ቄስ ደግሞ ገባሬ ሰናይ ቄሱ ራሱ ደግሞ በኋላ ፍታት ዘወልድ ሊደግም ንፍቅ ቄሱ ሲወጣ ከውስጥ ደግሞ ገባሬ ሰናይ ቄሱ ይላል የኔን እጆችም እንደገነዙ እንደ ዮሴፍ እንደ ኒቆዲሞስ እጆች አድርግልኝ። እነሱ በዚያ አንተን ገንዘው በረከት እንደተቀበሉ እኔም በዚህ ቅዳሴ ረፍት ቸርነት ናየ ወረፍተ ወሳይለ ይላል። ረፍትን ቸርነትን ምሕረትን እንዳገኝ እርዳኝ ብሎ ቅዳሴ ይገባል። ስለዚህ ያ ስለሆነ ሁለቱ መላእክት ደግሞ በጌታ መቃብር ነጫጭ ለብሰው ስለታዩ ነጫጭ ለብሶ መቀደስ ይገባል ማለት ነው። ስለዚህ የልብስና የንጽህና ዝግጅት ያስፈልጋል። ለማስቀደስም ነው። የምናስቀድስበትና የምንቆርብበት ተመሳሳይ ነው። በምንቆርብበት ቀን ጥሩ፣ ዝም ብለን በምናስቀድስበት ቀን ደግሞ የሆነ ያደፈ ልብስ አይለበስም። ሁለተኛም ቤተ ክርስቲያን ቀደም ብሎ መሄድ ነው። ቀደም ብላ ሌሊተ ዕለተ እሁድ በጽባህ አሌሊ ገይሰ በዕለተ እሁድ ሌሊት ቀደም ብለህ ወደ ቤተ ክርስቲያን ሂድ። በቅዳሴ ወደ ቅዳሴ ቀደም ብሎ መሄድ ሃይማኖተ አበው ምዕራፍ 20 ላይ ያለ ኃይለ ቃል ነው። ቀደም ብለህ ወደ ቤተ ክርስቲያን ሂድ። ከቁጥር 20 ጀምሮ ታገኙታላችሁ። ቀደም ብሎ ቤተ ክርስቲያን ሂድ። ምክንያቱሳ ሽቱ የያዙት ሴቶች ቀደም ብለው ወደ መቃብሩ ስለሄዱ ማለት ነው። ሽቱ የያዙ ሴቶች ቀደም ብለው ወደ መቃብሩ ስለሄዱ እነዚያ ሽቱ የያዙ ሴቶች ምንን ነው የሚወክሉ? ነፍሳትን ነው የሚወክሉት። ነፍሳትን ይወክላሉ። ነፍሳትን ዮሴፍና ኒቆዲሞስ ገባሬ ሰናይ ቄሱንና ንፍቅ ቄሱን ከወከሉ፣ ሁለቱ መላእክት ደግሞ ዲያቆኑንና ተራዳይ ካህኑን ከወከሉ መቃብሩ የቆራቢዎች ሆድ ነው የሚሆነው ማለት ነው። መቃብሩ የቆራቢዎች ሆድ ይሆናል። ሽቱ የተረጨው መግነዝ ደግሞ የተባለው ንጹህ ሰውነታቸው ነው። ምግባር ያለው ሰውነት ይዞ መቁረብ ይገባል ነው። ስለዚህ ወደዛ ስንሄድ አንዱ የሚገባ ሌሊት መሄድ። እነዚያ ሴቶች ወደ መቃብሩ ሽቱ ይዘው ሌሊት የሄዱ ነፍሳት ሽቱ ይዘው መሄድ ማለት በጎ ምግባር ይዞ ምን ማለት ነው? ወደ ቅዳሴ መሄድ ማለት ነው። ቀደም ብለው ሄደው ክርስቶስን እንዳገኙት ቀደም ብለን ስንሄድ ክርስቶስ ፍላጎት። እስኪ አንድ ጥያቄ ልጠይቃችሁ። የሆነ ሰው ከሰዓት እንገናኝ፣ ያው የኢትዮጵያ ቀጠሮ ከሰዓት ነው ወይም ጠዋት አካባቢ ነው የሚባለው። ስንት ሰዓት የሚባል የለም፣ ሰዓት ስለማናከብር ዝም ብሎ ከሰዓት ነው የሚባለው። የሆነ ሰው 6 ሰዓት ላግኝህ ቢላችሁ የምትወዱት ሰው በጣም የናፈቃችሁ ሰው ቢኖር ከደቂቃ ቀደም ብላችሁ ነው ወይስ ረፈድ ብላችሁ ነው የምትመጡት? ቀደም ብለን ስለምንናፍቅ ልናገኘው ከመቸኮላችን የተነሳ ቀደም ብለን እንመጣለን። እነዛ ሴቶች ሌት ቀደም ብለው ሄዱት ክርስቶስ ስለናፈቃቸው ነው። እና ስለዚህ አምላኬ አምላኬ ገይስ ሀቤከ ብሎ በሌሊት ትገይስ ነፍሴ ሀቤከ አርዲያለ ኢሳይያስ ሌሊት ሰውነቴ
ወደ አንተ ትገሰግሳለች ብሎ እንደተናገረ ይሄ እግዚአብሔርን የመናፈቅ ምልክት ነው። እግዚአብሔርን የመናፈቅ የመውደድ የመፈለግ የሱ ምልክት ነው። ቀደም ብሎ መሄድ ቀደም ብሎ በማይሄድ ሰው ደግሞ እንዳትፈርዱ። መከራ እኮ ነው ችግሩ። ምክንያቱም ሰው ልጅ ሲጸልይ አድሮ ሊመጣ ይችላል። ምን አገባችሁ ግን? ተኝቶ አድሮ ይምጣ፣ 150 ዳዊት ሲደግም አድሮ ይምጣ። ሰው ምን ሲያደግ እንዳደረ ማወቅ እንችላለን? አንችልም በፍጹም። ስለዚህ የራሳችን ነው። እንደው እንጦንስ ዝም ብለህ የራስህን ኑሮ ምን በል ነው ኑር። ስለዚህ ቀደም ብሎ መምጣት፣ እነዚያ ሴቶች ቀደም ብለው የመምጣት የጉጉት የመፈለግ ምሳሌ። እንደውም እዚህ ላይ አንድ ነገር ጨኩል ልንገራችሁ። ሲሄዱ ራሱ ወደ ቤተክርስቲያን እየቸኮሉ መሄድ በጣም ጥሩ ነው። ለዚህ እየተባለ እየሮጡ መሄድ ራሱ እየሮጡ መሄድ። ቅዱስ እንጦንስ በልጅነቱ ቤተክርስቲያን ሲሄድ እየሮጠ ነበር የሚሄደው። እየሮጠ ማለት ሁልጊዜ እየሮጠ ነውና እስኪገባ ይቸኩል ነበረ። እና ያ የቤተክርስቲያን ፍቅር ነው ኋላ በምናኔ ዘመኑ ያጸናው ይባላል። ቤተክርስቲያንን በጣም የሚወድ ሰው ከዛ እየሮጠ ቤተክርስቲያን ይገባል። ሰው ወጥቶ ከሄደ በኋላ ደግሞ ቆይቶ ነበር የሚወጣ በልጅነቱ ከእናት አባቱ ጋር ሲያድግና ቤተክርስቲያንን ሊሄድ የሚቸኩልባትና ለመውጣት የማይቸኩልባት ሰው ይጠቀምባታል። ስለዚህ ቶሎ ቤተክርስቲያን ሲከድ ችኩል እያሉ መሄድ። እንደውም አንዳንድ የገጠር አባቶች ካህናቱ ቤተክርስቲያንን ከመቸኮላቸው የተነሳ ሱሪያቸውን በትከሻቸው ዘውት ይሄዳሉ። ለቤተክርስቲያን ከመቸኮላቸው የተነሳ ማለት ነው። ቤተክርስቲያኑን ገብተው እጀ ጠባብ የሚባል ቀሚስ አለ። እሱን ለብሰው ቤተክርስቲያኑን ገብተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ይለብሳሉ። ከቅንነታቸው የተነሳ ለቤተክርስቲያን ያላቸው ፍቅር ነው ይህን የሚያሳየው። እና ቤተክርስቲያን እየቸኮሉ ውሃ እንደተጠማ ሰው መሄድ፣ እርምጃውን ራሱ እያፈጠኑ እየቸኮሉ መሄድ በጣም ፍቅርን ይገልጻል። ሌላኛው ቤተክርስቲያን ሲሄድ ቤተክርስቲያን የሚሄድ ሰው ግራና ቀኝ አትይ ይላል። እዚሁ ሃይማኖተ አበው ላይ ስትሄዱ ግራና ቀኝ እየታየ አይኬድም። ግራና ቀኝ ካየህ የሚያወራ ሰው ታገኝና ከቤተክርስቲያን ያዘገያል ይላል። ስለዚህ ቤተክርስቲያን ሲኬድ ወደፊት ብቻ ነው የሚታየው እንጂ እንዲህ ያሉ አይኬድም። በአንድ ፊት አቅጣጫ ብላ ብቻ ወደፊት ብቻ ነው የሚኬደው። ሰይጣን በምድር ላይ ሰውን ከቤተ ክርስቲያን እንደማስቀረት አድርጎ ደስ የሚለው ስራ ያለ አይመስለኝም። ስለዚህ የሆነ ሰው የሚያወራ ሰው መንገድ ላይ ተጎልቶ ይቆይና ከቤተ ክርስቲያን ያስቀርናል። ያ እንዳይሆን ዝም ብሎ ጭልጥ ማለት ነው ወደፊት እንዳይቸግረን። እማናልፈው ወዳጅ የባሰ አይናችን ይገባና እዚያ በኋላ እንዲህ ስንል ካየነው ደህና ዋልክ ካላልነው ሊቆጣ እንዳናወራው ችግር እንዳይሆንብን ዝም ብሎ ወደፊት ብቻ ነው። ይሄ ቤተክርስቲያን የመሄድ ስርዓት ነው። ሌላኛው ታርቆ መሄድ ነው። ቤተክርስቲያን ለመሄድ ታርቆ መሄድ። ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም ላይ እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ መንግስተ ሰማያት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል አይደል የሚለው ዲያቆኑ። በቤተ ክርስቲያን በክፋት የቆመ ሰው ቢኖር፣ በክፋት መቆም ማለት ቂም ይዞ መግባት ማለት ነው። ቤተ ክርስቲያን ሲጀመር እንደምታውቁት ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ እንደምታነቡት ስለ መጻጉዕ ታሪክ ምንድነው የምትባለው? ቤተ ሳይዳ የምትባል ቦታ ነበረች አይደል ያለው። ቤተ ሳይዳ ማለት ወይቲ ቤተ ሳይል፣ ቤተ ሳይዳ ማለት ቤተ ሳይል ማለት ነው። በዕብራይስጥ ቤተ ሳይዳ ቤተ ሐዝዳ ቤተ ዛታ ይሏታል። ቤተ ሳይዳ ማለት ቤተ ሳይል ማለት ቤተ ሳይል ማለት የይቅርታ ቤት ናት። ቤተ ክርስቲያን ራሷ በጠባያ የይቅርታ ቤት ናት። ምህረት የሌለው ሰው ቤተ ክርስቲያን ውስጥ ምህረት አያገኝም። እውነቴን ነው የምነግራችሁ። አንድ ሰው ለሌብነቱ የረሃብ ምክንያት አለው፣ ለሆነ ነገሩም የሆነ ምክንያት አለው፣ ለስንፍናውም እንቅልፍ ምክንያት አለው።
ለቂመኝነቱ ግን ምክንያት የለውም። በምድር ላይ ለሰው ልጅ ለእግዚአብሔር መልስ መስጠት የማይችለው ርዕሰ ጉዳይ ቂመኛ የሆንኩት በዚህ ምክንያት ነው ማለት አይችልም። የሰው ልጅ ቂመኛነት በእግዚአብሔር ፊት የሚያዋርድ ክፉ ስራ ነው። ስለዚህ ታርቆ መግባት አልታረቅም አልቀርም አልሄድም እንዳትሉ ደግሞ እንደዚህ ስላችሁ አሁን ሰይጣን ተንኮለኛ ስለሆነ ትምህርቱን ይገለብጥባቸዋል። ጀግና ነው፣ ይሳካለታል። ታርቆ መግባት የግድ ከሆነ ሳልታረቅ ስለዚህ ምን ይሻለኛል ቤተክርስቲያን ልቅር እንድንል ያደርገናል። ስለዚህ ያ ሁሉ ከሚሆን ታርቆ ይቅርታን ይዞ ቤተ እግዚአብሔር መግባት። በሩ ላይ ያለው የቤተክርስቲያኑ አጥር ላይ ያለው ምንድን ነው የሚባለው? ደጀ ሰላም የሚባለው ሰዎች ሰላም ፈጥረው ታርቀው የሚገቡበት ስለሆነ ነው። ያልታረቁ ሰዎች ያኛውን በር ማለፍ አይችሉም። ስለዚህ ይቅርታ እመቦ ድዌ ህሊና ዘቦ ይቅረብ። ክፉ ህሊና ያለው ሰው ቢኖር አይቅረብ፣ በህሊና ድዌ የሆነ ሰው ቢኖር አይቅረብ የተባለ ድዌ ህሊና የተባለ በቂም የተጠቃ ሰው ነው። በዚህ የተጠቃ ሰው ቤተክርስቲያን ውስጥ ገብቶ ማስቀደስ አይችልም። ስለዚህ ሁላችንም ይቅር ብለን መግባት አለብን ነው። ምክንያቱም አቡነ ዘበሰማያት ስንል ምን ልንል እንችላለን? እኛም የበደሉን ይቅር እንል ዘንድ የሚለውን አናልፈው ነገር ሁላችንም ታርቀን መግባት አለብን። በልቡናው የተጣላ እንዲሁም የገጠር ቄስ ይለዋል፣ የተጣላችሁ ሳትታረቁ፣ የሰው ገንዘብ ወሰዳችሁ ሳትመልሱ፣ ስጋውን ደሙን ብትቀበሉ ስጋው እሳት ሆኖ ይበላችኋል፣ ደሙ ማይበል ሆኖ ያሰጥማችኋል ይላል ቃለ ወንጌል እያለ ያዳኛል ይላል። ስለዚህ ገፋኢ ሁነን ገፍተን አስቀይመን መሄድ። ሲራክ ምንድነው የሚለው? የምታየውን የሰው ልጅ ሳትወድ እግዚአብሔርን የታውቀህ ወደድኩት ትላለህ። አላየውም ነው አምሳሉን መልኩን አርአያውን ትተወልህ እሱን መውደድ ካልቻልክ እግዚአብሔርን የታውቄ ወደድኩት ትላለህ እንድትል መጀመሪያ ታርቆ መግባት ከሰው ልጅ ይጠበቃል። ቤተ ክርስቲያን ከገባን በኋላ ምንድነው የምናደርገው? ደግሞ ቤተ ክርስቲያን ከገባን በኋላ መጀመሪያ ቤተ ክርስቲያን ራሱ ስንገባ ቤተ ክርስቲያኑን ደስ እያለን መግባት አለብን። ቤተ ክርስቲያን ለኛ የተሰጠች እድል ናት እንጂ ለኛ ግዴታ የሆነበችብን ዕዳ አይደለችም። ቤተ ክርስቲያን እኮ አልተሳለምኩም አይደለም ማለት ያለብን ብለን ችግራችን አይደለችም። ቤተ ክርስቲያን ቤተ ክርስቲያን ደስታችን ናት። ሰው ወደ እናቱ ቤት ሲሄድ ማን እየከፋው ይሄዳል? ደስ እያለው ይሄዳል። ስለዚህ ለምንድን ነው አባቶቻችን ስንገባ ምን እያልን እንድንገባ ነው የነገሩን? እምነ በሃ ቅድስት ቤተ ክርስቲያን፣ እናታችን ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሻል። እናታችን ቤተ ክርስቲያን ሆይ ነው። ቤተ ክርስቲያን ስንገባ ከቅጥሩ ስንገባ ጀምሮ ወደ እናታችን ቤት እየገባን ነው። ወደ እናታችን ቤት እየገባን ነው። ባህን በላ ለቅድስት ቤተ ክርስቲያን እስመ ኩሉ ዘጌሳሃቢያ ይጻሙ ብሏል ቅዱስ ያሬድም። ቤተ ክርስቲያንን ሰላም ሰላም እንበላት ወደ እሷ የገሰገሰ ሁሉ አይደክምምና ደክሞ አይቀርምና ብሎ ተናግሯል። ስለዚህ ወደ አደባባዮቹ ስንገባ ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን፣ የኃያላን መላእክት ፈጣሪ እግዚአብሔር ሆይ አደባባዮችህና ቤቶችህ እንደምን የተወደዱ ናቸው እንዳለ ወደን ፈቅደን ደስ ብሎን መግባት አጥሩ የእግዚአብሔር ረድኤት ነው። ባለፈው እንዳልነ በቤተ ክርስቲያን ውስጥ የተተከሉ ዛፎችን ስናይ እንኳን ልዩ ስሜት እንዲሰማን እያሰብን መግባት ነው። እዛ ውስጥ የተተከሉ ዛፎች የጻድቃን ምልክት ናቸው። ቤተ ክርስቲያን ውስጥ እሾህ ያለው ዛፍ አይተከልም፣ ታውቃላችሁ። ጻድቃን እንከን የለሽ ስለሆኑ ተንኮል፣ ክፋት ስለሌለባቸው፣ ጥርጥር ስለሌለባቸው እሾህ የክደትና የኃጢአት ምሳሌ ስለሆነ ቤተ ክርስቲያን ውስጥ እሾህ ያለው ዛፍ ራሱ አይተከልም። ስለዚህ ዛፎችን ሁሉ ስናይ ጻድቃንን መላእክትን እያሰብን እንገባለን። ስለዚህ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ አለ ቅዱስ ዳዊት? ደስ አለን እያለ ደስ ብሎን እንገባለን። ከገባን በኋላ አንድ ማቆም ያለብን ምንድን ነው ስትሉ እንግዲህ ቁሙ ሰናየ ነው የዛሬው ርዕሳችን ይሄ ነው። ቁሙ ሰናየ፣ ሰናየ ቁሙም ይላል። በበጎ አቋቋም ቁሙ። ቅዳሴ ባስሎች ላይ ነው ያለ። በበጎ አቋቋም ቁሙ። ቤተ ክርስቲያን ውስጥ በጎ አቋቋም መቆም፣ በበጎ አቋቋም ቁሙ። እንዴት ነው ቤተክርስቲያን? አሁን እንግዲህ ከገባን በኋላ ነው በበጎ አቋቋም የምንቆመው ማለት ነው።
ቤተ ክርስቲያን ውስጥ ስንገባ ውስጥ ቅዳሴ ውስጥ ሆነን ማድረግ የሚገባንን የመጀመሪያው ቁሙ በጽሙና ነው። በጽሙና ቁሙ። በጽሙና ማለት በህድአት በጸጥታ መቆም ነው። በጸጥታ ጸጥ ማለት ይገባል። ቅዳሴ ባስልዮስ ላይ ቅዳሴ ጎርጎርዮስ ላይ አለ። ስርዓተ ቅዳሴው መቅድም ላይ አለ። ካህኑ የሚያዘው የመጀመሪያው ትእዛዝ በጽሙና ወበፍርሃት ቁሙ ከመሰላሙ ለእግዚአብሔር ያህሉ ምስሌው ምስለ ኩልክሙ ለእግዚአብሔር ምስለ ኩልክሙ የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሆን ዘንድ መጀመሪያ በጽሙና ቁሙ ነው። ጽሙና ማለት ጸጥታ ነው። ሰለስቱ ምዕት በአንቀጸ ቤተክርስቲያን ሲናገሩ እስመ የኮነት ቤተክርስቲያን መካነ ነገር አላ መካነ ጸሎት ኢቲ ቤተክርስቲያን የጸሎት ቤት እንጂ የነገር ቤት አይደለችም። የነገር ቤት አይደለችም። ቤተክርስቲያን ውስጥ ወግ አይወጋም። የፈለገ ነገር ቢሆን ማለት የፈለገ ነገር ቢሆን ቤተክርስቲያን ውስጥ አይወጋም፣ ነውር ነው። በንጉሥ ፊት ማን ያወራል? የሚያወራል በንጉሥ ፊት? እንኳን ከንጉሱ ፊት እስቲ ከፍርድ ቤት ውስጥ ትቀልዳላችሁ? ከፍርድ ቤት ከፖሊስ ፊት ትቀልዳል? አይቀልድም። ስለማናያቸው ነው እንጂ እዚያም ረቂቅ ዳኞች አሉ፣ መላእክት። ንጉሱ ክርስቶስ አለ። ስለዚህ ቤተክርስቲያን ውስጥ ስንሆን ፈጽመን ዝም ማለት የፈለገ ነገር ቢሆን ማውጋት የለብንም። ይሄ እዚህ በገዳም እንኳን የሚያወራ የለም አይደል? የለም። አዎ በገዳም የሚያወራ የለም ቤተክርስቲያን ውስጥ። በዓለም ግን ሞልቷል። በተለይ ብዙ ሰዎች ማለት ነው። አንደኛ ቄሶች፣ ሁለተኛ ሴቶች የሚያወሩት ማለት ነው። ቤተክርስቲያን ውስጥ በቃ ወፍ ነው በቃ። ይሄ ፈጽሞ ነውር ነው። ደግሞ ለኛ የተፈቀደ ጽድቅ የለም፣ ለሁሉ እኩል ነው። ስለዚህ ቤተክርስቲያን ውስጥ እንዲያውም እመቦ ምንድነው ያለ ዛስታቀረ ዘንተ ቃለ ቅዱስ ቅዱስ በቤተክርስቲያን ውስጥ ዘሳቀ አው ዘተናገረ የሳቀ የተነጋገረ ሰው ጭራሽ መሳቅ የተነጋገረ ሰው እንኳን ቢሆን ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ ነው። ቅዳሴ ውስጥ የሚናገር ሰውና የሚስቅ ሰው የሚያሳዝነው ክርስቶስን ነው፣ ሌላ አይደለም። ስርዓት ማቋረጥ ምናምን አይደለም፣ ክርስቶስን ማሳዘን ነው። ቤተክርስቲያን ውስጥ አይወራም፣ አይሟገትም፣ ሙግት የለም፣ የሙግት ቀጠሮም አይቀጠርም። ፈጽሞ ነውር ነው። ቤተክርስቲያን የጸሎት ቤት ብቻ ናት። ስለዚህ አንደኛው የሚጠበቅብን ዝም ማለት ነው። ዝም ማለት ነው። ሁለተኛው ወይ ትነጽር እምለፌ ወለፌ ወደ ቀኝና ወደ ግራ አትይ ነው። ስታስቀድስ ወደ ቀኝ ወደ ግራ አትይ። ወደ ቀኝና ወደ ግራ ስታይ ምን ታደርጋለህ ነው? ትፈርዳለህ። አሁን ገሌ ቁጭ መባያው ጊዜ ነው ቁሞ ያስቀድስም ትብለህ ትፈርዳለህ። ወደ ቀኝም ወደ ግራ ማለት በቃ ወደዚህ ብቻ ነው። ዲያቆኑ ወደ ሰሜን ተመልከቱ፣ ወደ ደቡብ ተመልከቱ፣ ወደ ምዕራብ ተመልከቱ አላለንም። ወደ የት ተመልከቱ ነው ያለ? ወደ ምስራቅ ተመልከቱ ነው። በቃ ወደ መቅደስ ተመልከት ነው ያለ እንጂ ወደ ሰሜን፣ ወደ ደቡብ፣ ወደ ምናምን አላለም። ወደ ምዕራብ አላለም። ወደ ክርስቶስ ብቻ ነው ሰው የሚመለከተው። ስለዚህ ቀኝና ግራ ገሌ ምን ላይ ቁጭ አለ፣ ገሌ ምን ለብሶ መጣ፣ ገሌ ምን አይባልም። ፈጽሞ ወደ ሰው ቤተክርስቲያን ውስጥ ከገባ ቤተክርስቲያን ውስጥ ቆሞ ስዕሎቹን እያየ ይጨርሳል እንጂ ቀኝና ግራን አለመመልከት ይገባል። ሁላችን ስርዓት አስከባሪ ደግሞ አንሁን። አሁን የባስ ዘወር ምንድነው እናንተ እንዲበሉ አንተ ቅዳሴ አቋርጠን የምትገባ ቅዳሴ አቋርጠሽ የምትገባ እንትን እያልን ስርዓት አስገዱ። እዚህ ላይ አይተኛም። ቁጭ ዝም በሉ። እግዚአብሔር ያስተምረዋል።